እንደዚህ አይነት ታሪክ የሚያውቅ ሰው አለ? በስለት ነገር፣ በምላጭ ነገር፣ ራስ በመቆራረጥ እንዲህ አይነት ታሪክ የሚያውቅ ሰው ማን ነው? ማን ነው እንዲህ የሚያደርገው? ልጄ ነው። ስንት አመቱ ነው? አሁን ወደ 24 አመቱ ነው። 24 አመቱ። አየው በምላጭ በስለት ራስ እየቆራረጠ የሚያስጨንቅ መንፈስ አየው። ዛሬ ከሱ ላይ ብቻ ሳይሆን ምመታው ከምድሪቷ ላይ ከዓለም ላይ በተለያዩ አህጉር ኢየሱስ ርቀት አይገድበውም፣ ስፍራ አይገድበውም። እንደዚህ ከሚያረጉት ወጣቶች ላይ ይሄን መንፈስ እገለብጣለሁ። እዩላችሁ ራሱንም እያጣ ቤተሰብ የሚያስጨንቅ መንፈስ እመታለሁ፣ እመታለሁ፣ እመታለሁ። ከዚህ ቀን ጀምሮ ይሄን ማዕበል አታዩ፣ ይሄን ወጀብ አታዩ። ይሄን ብላቴና የኢየሱስን ደም አስቀመጥኩበት። ይሄን ብላቴና የመንፈስ ቅዱስ እሳት አስቀመጥኩበት። አሁን ባለበት ስፍራ መለኮት እንዲነካው ኢየሱስ ከጥፍር እግሩ እስከ ራስ ፀጉሩ በህልውና እንድትቀጥረው ራዳሴለ ቬራ ጋባሃቲ ጋና ማሺ ሪፓያ ሴለ ቬራ ባሃዱና ማሳ ሌቬለ ቬራ ባሃቲ ጋና ማየ ይሄም ብላቴና ለክብር እንዲቆም ጸልያለሁ፣ ለሞገስ እንዲቆም ጸልያለሁ። በጌታ በኢየሱስ ስም ጭንቀት አራግፋለሁ ከላይሽ ላይ፣ ሐዘን አራግፋለሁ ከላይሽ ላይ። ይሄ ማዕበል ጸጥ አለ። ዛሬ አንቺ ቀን ነው፣ ዛሬ አንቺ ቀን ነው። አምነሽ የተከተሽው ኢየሱስ የመጣው ማዕበልና ወጀብ ጸጥ ብሏል፣ ጸጥ ብሏል፣ ጸጥ ብሏል፣ ጸጥ ብሏል። ይበል መሮኛል፣ ጸጥ ይበል። ከዚህ ቀን ጀምሮ ይጣፍጥሻል። በጌታ በኢየሱስ ስም ለቆሽ ሄደ። በጌታ በኢየሱስ ስም ለቆሽ ሄደ። ዛሬ ተፈታ። ይሄ ሰው ክፈቹ። በሰንሰለት ታስሯል። ልጁ እግሮቹ በሰንሰለት ታስሯል። ዛሬ ይፈታል። እስቲ ብዙ ወንድሞችን እንፍታ ከስራት እንደሱ ያሉ በጌታ በኢየሱስ ስም አሁን ይፈቱ እያላችሁ ጸልዩ። በጌታ በኢየሱስ ስም ለጌታ ክብር እንዲገለጥ ይሄ ሰው ጸልያለሁ። የወንጌል አርበኛ ሆኖ እንዲነሳ ጸልያለሁ። በጌታ በኢየሱስ ስም ለቆት ሂድ፣ ለቆት ሂድ፣ ለቆት ሂድ። አሜን፣ አሜን፣ አሜን። የእግዚአብሔር ሴት እኔ ሁሌ የምጸልየው 8 አመቱ ነው። እንዲህ ከሆነ ወዲህ ኳታር ነኝ የነበርኩት። በቅቷል። ከዚህ ቀን ጀምሮ ተፈቷል፣ ተፈቷል። አታለቅሽ። ታሪክሽ እንዲቀየር ጸልያለሁ። እድሜሽ እንዲለመልም ጸልያለሁ። በጌታ በኢየሱስ እድሜሽ ይለምልም። ሳቂ በቀረው ዘመንሽ የልጅሽን ወግ ማረግ በጌታ በኢየሱስ። እሺ እናቴ፣ በጣም ቮሚት ያረገሽ ጊዜ መቼ ነው? አንዴ ሆስፒታል ቮሚት እዛ ነው። ፓራላይዝድ ልጸልይልሽ፣ ልጸልይልሽ። ላንቺ ጸልያለሁ፣ ለልጆች ጸልያለሁ። በጌታ በኢየሱስ ስም ገዳይ መንፈስ ዛሬ ተረገጠ። አሜን፣ አሜን። አንቺንም ልጆችሽንም ነፃ፣ ነፃ፣ ነፃ። እሺ፣ እንደዚህ አይነት ታሪክ ታውቂያለሽ እናቴ? ለመሞት ያልደረሰ እድሜ ላይ ያለ ሰው ሞተች ወይ ደግሞ ሞተ ተብሎ የምታስታውሹ ሰፈር ውስጥ የስንት አመት ልጅ አየውኝ። ይሄ የሆነ ጊዜ ላይ ሴት ልጅ ሞታ በ17 ምናምን አመቷ ሞታ የሰማሽው ዜና አንቺን አይወርስሽም፣ አይወርስሽም፣ አይወርሰኝም። ምግብ በጣም ሲርበው አበላሉ ልክ አይደለም፣ ልክ አይደለም። እኛ ምግብ ስጭኝ እስከሚለኝ አልጠበቅም። አዎ በር ላይ ልክ አይደለም። በሬ እንዲህ አይደለም። መውጫዬ ላይ ጫፍ ላይ ነው የምቀመጠው። ምግብ እዛ ላይ አረጋግጣለሁ። በመጣ ሰዓት ብቻ ይብላ እንጂ ስጭኝ እንዲለኝ አይፈልግም። ምግብ ላይ አየው። ከዛ ምን ልክ ያልሆነ ነገር አየው እዚህ ልጅ ላይ። ዛሬ ጌታ ኢየሱስ አባዬ ኢየሱስ ይሄ ልጅ አይተሃል፣ ነክተሃል። ለዚህ ቤተሰብ መፍትሄ አንተ ነህ አባባ። በጌታ በኢየሱስ ስም አሁን ባለበት ስፍራ ይረጋጋ። አይኑ ሲገለጥ ምን ሆኛለሁ ይበል። ገላውን ይታጠብ፣ ልብሱን ይቀይር። በጌታ በኢየሱስ ስም እናቱን ይርዳ፣ ያግዝ፣ ይካሳት። አሁን ያለፈውን ነገር አታስታውሺ። አዲስ ነገር በፊትሽ ጌታ ያደርጋል። እርሺ በቃ ያለፈውን መከራ በጌታ በኢየሱስ ስም ተራምደሽ ግቢ ወደ አዲስ ምዕራፍ በጌታ በኢየሱስ ስም።
እግሮቹ ይፈቱ፣ አሜን። እጆቹ ይፈቱ። አሜን። እግዚአብሔር ይሄን ብላቴና ፈልጎ የወጣው ይመታ በጌታ በኢየሱስ ስም። ልቀቀው በጌታ በኢየሱስ ስም ልቀቀው። አሜን። ይለቀቅ። ልተነብይ ነው ለዚህ ልጅ። አሜን። ኢየሱስ ስም ብሩክ ይሁን። አባ ይልሽ እናቴ አሜን። ከርግማን ከመርገም ተላቆ አሜን። ወደ አዲስ ስራ ሲጀምር አሜን። ኮንስትራክሽን ላይ ሲገባ አሜን። የሚገርም ሙያተኛ አሜን። ተፈላጊ አሜን ሲሆን አየሁ። አሜን። አሜን። ባለጠጋ አሜን። አሜን። ባለጠጋ አሜን። በጌታ በኢየሱስ ስም አትሞት፣ በህይወት ትኖራለህ። አሜን። 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 እሳት ሞክሮ ያውቃል እሳት ለማንደድ? እሳት ይይዛል። ዛሬ ሁላችሁ ከዚህ ልጅ ላይ ይሄን መንፈስ ይገለበጣል። አሜን። ይገለበጥ። ጌታ ይሰራል። አሜን። አሜን አሜን አሜን። ይገለበጥ። አሜን። ይገለበጥ። አሜን። ይገለበጥ። እቅድ አለው ከነሱ አልፎ እንግዲህ ዜና ላይ ሁሉ የሚታይ ማለት ነው። ዛሬ ግን ተገለበጠ፣ ተገለበጠ፣ ተገለበጠ። አሜን። እግዚአብሔር ቀሪ አመታቶቹን እንዲዋጅለት ተፈላጊ የእጅ ባለሙያ ኮንስትራክሽን ላይ ይፈለግ ይሄ ሰው፣ ይፈለግ ይሄ ሰው። ለእናቱ የካሳ ዘመን በጌታ በኢየሱስ ስም ተፈጸመ። እናቴ አንቺም ነፃ ወጥተሻል፣ ከህመምሽ ነፃ ወጥተሻል። አታልቅሺ፣ አታልቅሺ በጌታ በኢየሱስ ስም።